ነው የጅብ ቡዳ ለምን ትሆናላችሁ? የጅብ ቡዳ የምንሆነው እንግዲህ ሰዎች ተዘጋጅ ሰውነቱ ከሰውነቱ ውስጥ አንተ ዘማ ምንድነው ዲያብሎስ ምንድነው እሱ የሚሰራው? ቻማተት ልጁ ቤተ ክህነት ነው። ዲያቆን ነው ልጁ። ዲያቆን ነው ልጁ። የት ዲያቆን? ዲያቆን ጎጃም ነው ተወልዶ ያደገው። ጎጃም ነው ተወልዶ ያደገው። በቤተሰብ ላይ ቆየው 400 ዘመን 400 ዘመን ነው የምትለኝ? አዎ ዘመኔ እኔ በቤተሰብ ላይ ነው ያለሁት። ልጁ ላይም አብሬ እየተዋለድኩ ነው የቆየሁት። እየተዋለድኩ ነው አይመጣ እየተዋለድኩ ነኝ። ስሜን እየቀያየርኩ አዳልሞት እላለሁ፣ ወሰንጋላ እላለሁ፣ የአርሴው እመቤት ብር አለንጋ እላለሁ። ይህን ቀያየርኩ ዲያብሎስ ነኝ። ዲያብሎስ ዓለሙን የማስተነካክለው የማጠፈው ይህን ሁሉ ዓለም የማበላሸው ትውልዱን እንዳልነበረ የማደርገው እኔ ዲያብሎስ አርበኛው ወታደር አርበኛው ወታደር ዛሬ ክብር የተገለጠ በጸሎት ያዘኝ። 2 ዓመት ሙሉ በጸሎት እየተንበረከከ እየጸለየ ቤተሰቦቹን ሁሉ ዘሩን አዝሪቱን አበላሽቼ አሰነካክዬ እንዳልነበረ አድርጌ እያስመለኩኝ የማያመልኩት የላቸውም አዳልሞቴ ነኝ እያልኩኝ ሀገር ነው ጎጃም። ኢትዮጵያ ብቻ ነች የምታስቸግረን። ኢትዮጵያን ግን አሁን እያሰናከን በቤተ ክህነቱም እየገባን በታላቆችም በታናሾቹም እየገባን ኢትዮጵያን ግን ዋጋዋን እንሰጣታለን ብለን አስበን ነበረ። አይሳካልንም። አንዳንዴ እንያዛለን። አዎ ይሄ ቆማጣ ልጅ የሆነ ልጅ ድንገት ያዘን። አመት ሙሉ በጸሎት ሌሊት እየተንበረከከ የማይጸልይ የለም። ትምህርት ስንት ናችሁ? 5 ሚሊዮን በጣም ትንሽ ሰራዊታችን። እኔ ዲያብሎስ ነኝ። ግን ስሜን ስቃይረው ግን ወሰንጋላ እላለሁ፣ አዳልሞቴ እላለሁ። ብራለንጋ የአይነ ጥላው መንፈስ ብራለንጋ ብዬ ስሜን ቀይራለሁ። የአርሴው እመቤት የምባለው ምን ብራለንጋ ነኝ። ምን ማልቀያየር የለም። ስንቱን ስም አበዛለሁ። ይሄ ሁሉ በእኔ አሽከር ቁጥጥር ነው ያለው። ስሜ ዳይሬክት ዲያብሎስ ነው። ቤተሰቦቹ ጋር ነጭ በሬ እየታረደ በዘንዶ እየተመሰልኩኝ እቀርባለሁ። ቅድመ አያቱ ጋር እቀርብ ነበረ። የዛኔ እዛ እየተመለኩ ቆየውን ገንኝ በዘንዶ እየተመሰልክ ትታያለህ። አዎ ዘንዶ ነጭ ዘንዶ መስልና ህዝቡ ይሄን ያህል ህዝብ ይሰበሰባል። በቃ ህዝቡ ሲሰበሰብ ነጭ በሬ ይታረዳል። ነጭ በሬው ሲታረድ እዛ ደሙ ላይ ዘንዶ መስዬ ነጭ ዘንዶ መስዬ ከየት እንደመጣው አይታይም። እዛ መሀል ሲሆን ህዝቡ ያምናል። በቃ እግዚአብሔር ወረደ ይላል። ዘንዶው እግዚአብሔር ወረደ ይላል። አዎ ዘንዶውን ሲያዩ ጭራሽ ያምናል። እንደዛ አካባቢ ነው እንደሚሆነው። ጎጃም ውስጥ የት ጎጃም? ምኑ ጋር? ጎጃም ደብረ ማርቆስ አካባቢ ልዩ ስሙ ነብረማ የሚባል አካባቢ ነው። እንደዚህ እደረገ የነበርኩት ሉማሜ አካባቢ ነብረማ የሚባል አካባቢ ነብርማ የሚባል ቦታ አካባቢ ነበር እንደዚህ የሚደረገው። የዘንዶ ዘመን አሳልፈሃል? አሳልፌያለሁ። ስንት ዘመን ነው ይሄ ዘንዶ እየሆንክ የምትታየው የነበረው? ዘንዶ እየሆንክ የቆየሁት ይሄን ሳስመልክ የቆየሁት በልጁ ቅድመያት በአራተኛው ቅድመያት ላይ ነው። 160 ዘመን በፊት የቆየሁት ማለት ነው። በዘንዶ እየተመለኩ የቆየሁት 160 ዘመን ነው። አመቱ እንዴት ታውቀዋለህ? ማስታወሻ አለ? እኔ የአዳም ዘር ያውቃል። እንኳን እኔ የአዳም ዘር ያውቃል እንዴ? እናውቃለን ብሎ እንማራለን ያለ ህዝብ ሁሉ እናውቃለን ይላል እኮ። እንዴት አላውቅም እኔ? አይ ማስታወሻ ደፍተር እስክሪፕቶ የለህም ብዬ ነው። ኧረ እንዴት አላውቅም እንኳን ስለ እኔ ማወቅ ቀርቶ ስለ ህዝቡ አውቃለሁ እያልኩ አይደል እንዴ የማሰግደው? አውቃለሁ ስለ በቃ ህዝቡ ሙሉ ይሰግድልኛል። ታዲያ አሰግደዋለሁ። እግዚአብሔር እንደሚያድን መጥፎ ነገር የኛ ስራ እንደሆነ ያውቃል ጠንቅቆ። ግን ውስጡ ጋር አብረን ተዋልደን እኛ በዚህ ቤተሰብ ላይ አሁን እየተዋለድን ነው። እዚህ ልጁ ላይ የተገኘን እየተዋለድን ነው። ይሄ ከ7 ቤት ተወልዶ በጸሎት ድንገት ያዘን። ቡዳ መሆን ትችላላችሁ? ታዲያ ስራችን እሱ አይደል? እኛ ስማችን ምን ቀያየር ራሳችን ነን እኮ። አሽከራለን፣ ነገዳለን። ያን ነገዱን በቡዳ እናስጠራዋለን። በዛሩ ቃቤ እናስጠራዋለን። ጸለየ ግን ሊበላ ይችላል። እሱ ከጸለየ ወደ ቡዳነት መተላለፍ ትችላላችሁ? ከጸለየ እሱ አንችልም። ጸሎትማ ሰይፍ ነው እኮ። ያ ሰይፍ ስለሆነ እኮ ነው እንጂ እሱ አሁን ልጅ ቢወልድ ከሱ ላይ ሆናችሁ ልጁን ትበላላችሁ? ታዲያ ካልጸለየ ምን ካለን መቀየር እንችላለን። ቡዳ እንደውም አለን የቡዳም ዘር በዛው አንድ ነገድ የቡዳ ዘር አለን በዚሁ ቤተሰብ ውስጥ ማለት ነው።
አንደኛ መጀመሪያ ውስጣችን ያለው አጥቂ እንደሆነ የምናቀው በመንሰራው ስራ ላይ አይነ ጥላው ተቀይሮ ወደ ቡዳነት ሄዷል። ስለዚህ ስራችንን እያበላሸ ነው። መኖሩን ካወቅን በኋላ እየጠራን ስሙን እንቀጠቀጥና ጸሎት እያደረሰን እናስረዋለን። ሁለተኛ እየተፍጨረጨረ ማበላሸት ሲጀምር ደግሞ ይህን መንፈስ ሰርልኝ መድኃኒቴ ኢየሱስ ክርስቶስ ወይ ያጋንንትን ኃይል የሰበርክ ታላቁ ንጉስ ብለን ደግሞ ቅዱስ ቁርባን እንወስድበታለን። ሶስተኛ በአምልኮታችን ውስጥ አብረህ ከኔ ጋር አምልክ ብለን እያሰገድን ስንሰግድ አብሮ ይሰግዳል። በዚህ ጊዜ ከማንኛውም የሚበላበት ስፍራና የሚሄድበት ቦታ ይቋረጣል ማለት ነው። የፈለገው የቡዳ ዘሪውን አይነቱ ይለያያል። የጅብ ቡዳ አለ፣ የአጋንንት ቡዳ አለ፣ የሰይጣን ቡዳ አለ፣ የተህዋሲያን ቡዳ አለ፣ ጢንዚዛ ምናምን የእባብ ቡዳ አለ። የዚህ አይነት ነገር አለው። አንዳንድ ሰዎች ሸረሪት ዘራችን ነው ሲሉ አሰሙ አልሰማችሁ? ሸረሪት አትግደሉ፣ ሸረሪት ዘራችን ነው ይላሉ። ይሄ የሸረሪት የዛር ቡዳ ነው። ስለዚህ ሸረሪት በሚያዩበት ጊዜ ቀስ ብለው ያወጡና ወደ ውጭ ጥሏታል። ከተገደለች ዘሬን ገደልክ ብለው ያዝናሉ። ልክ እንደገደለለት ደግሞ ሲያቃዣቸው ያድራል። ሸረሪት ሆኖ ሲነክሳቸው ሲያስፈራራቸው ያድራል። ይሄ ማለት እንግዲህ ያ መንፈስ በስያሜው እድገት ያገኘበት ሁኔታ ነው። የጅብ ቡዳ ለምን ትሆናላችሁ? የጅብ ቡዳ የምንሆነው እንግዲህ ሰዎች ይቀይሩናል። ጥበብ አላቸው። በጥበባቸው የሆነ እጽዋት ይቆርጡና ያንን እጽዋት ሲሰጡት ለሰውየው ይቀየራል ወደ ጅብነት። አዎ እጽዋቱም የኛ ነው እንነግረዋለን። ይህ ሚስጥር ግን እንዳይወጣ እያለ ማንም ዓለም አያውቀውም። ይሄን ሚስጥር ማንም አያውቀውም። አውቀውም። እንዴት አውቀውም? ትልቁ ሚስጥራችን ይሄ ነው። ወደ ጅብ ቡዳ መለወጥ። ቡዳ መቀየር እጽዋት ነው። በእጽዋት ይቀየራል። ህዷያችን እጽዋት ሲይዛት ሰውየው ጅብ ይሆናል። ሲተዋት ኖርማል ሆኖ ከሰው ጋር ይቀመጣል። አካሉ እንዴት ይለወጣል? አካሉ ሰውየው ሰው ነው፣ ጅብ ይሆናል። በቃ ጅብ ይሆናል። እዚህም እኮ ይዟት ቢመጣ አሁን ሰውየው እያየ ነው ጅብ ይሆናል። ይዟት ቢመጣ ጅብ ይሆናል። ሰውየውም እኮ እጽዋቷ የእናንተ መቀያየሪያ ነች። መቀያየሪያ ነች፣ የሁሉ ነገር መስሪያ። በቃ በዚህ በጅቡ መንፈስና በእኛ መንፈስ የምንቀያየርባት የምንጠቀምባት ናት እሷ። የምንጠቀምባት እሷ ናት። አሁን ለምሳሌ ያ የጅቡ ቡዳ የሚቀየረው ሰው ቅዱስ ቁርባን ቢወስድስ? እንዴት አይነት ጥያቄ ነው እንዴ? እንዴት ይወስዳል? እሱ የጅብ መንፈስ ማለት እና ከቁርባን ጋር አንድ ይሆናል እንዴ? ገና ንስሐ ገብቶ ሰው ሆኖ አዲስ ሆኖ ተወልዶ እንደገና ስንት ነገር አግኝቶ ነው አዛ መድረስ የሚችለው። እንዴት ቁርባንና የጅብ እንትን የሚለው ቁርባን እንዴት ይመጣል? እንዴት አልገባኝም። የጅብ መንፈስ ያለበት ሰው ወደ ቁርባን እንዴት ይመጣል? አይመጣም ጭራሽ። ይሄ የጅቡ መንፈስ በገባበትና በተሾመበት ዕለት ነው የሚወጣው። አንዳንድ ጊዜ ጨረቃዋ ሙሉ ስትሆን አሊያም ደግሞ ሙሉ በሙሉ የጨለማ ቀን ሲሆን በዚህ ጊዜ ከሌሊቱ 6 ሰዓት በላይ እስከ 10 ሰዓት ድረስ ወደ ውጭ ይወጣል። ውጭ ወጥቶ ይመለሳል። ያ ግብሩ ነው። እንዲህ አይነት ግብሮቹ ደግሞ አንደኛ ሌላ ሰውን እንዳይበላ፣ ሁለተኛ የሱን ሀብት ኑሮ ገንዘብ መንፈሱ እንዳያስወስድበት፣ ሶስተኛ ሚስጥሩ እንዳይወጣና እንዳይጋለጥ ይሄንን ሁለት መንገዶች ይሄድበታል ማለት ነው። ግን ንስሐ ገብቶ ቅዱስ ቁርባን ቢወስድ መንፈሱ እንዳለ ይቆምና የተወሰነ ትግል አድርጎ ከህይወቱ ይለየዋል። አሊያም ደግሞ ከእግዚአብሔር መንግስት ጋር በተያያዘ አብሮት እያለ እንኳ ቢሞት ነፍሱን አያሸንፍም ማለት ነው። አይወስድም፣ ነፍሱን ወደ ሲኦል አይወስድም ማለት ነው። እሺ፣ አቤት ሚስጥር ሁሉ ወጣ እኮ። ምን ይቀራል? እንዴ? ያለነው ኢትዮጵያ ውስጥ እኮ ነው። ኢትዮጵያ ውስጥ ነው ያለን። ግን እኛ ምን ተስፋ አለን? ኢትዮጵያ አሁን ትለቃላችሁ አትለቁ እንዴ? ቀላል ያነጋግራል እንዴ? እሱ ሲወለድ ግን ገና ከቆሎ ትምህርት ቤት ሲገባ ይሄ ወጥመዳም ከዚህ ማጥፋት አለብን ብለን እዛ ሀገር ሲቀድስ በጣም ሰው ይወደው ነበረ። ድምፃዊ ነው።
ይኸው ብዙም ዘልቆ እንዲማር ባናደርገውም እዛ ሲሄድ እንመልሰዋለን። ቅኔ ቤት ሲሄድ እንመልስ፣ ዜማ ቤት ሲሄድ እንመልሰዋለን። ለምንድን ነው የምታረጉት? እንዳይወጣ ነው። እኛ እንዳይወጣ ደግሞ እሱ ቅስና ይዞ እዛ እኛን ይረብሸን እንዴ? አብረን የተወለድከው አይነ ጥላው? አዎ ሴት ነች። ሴት አይነ ጥላ ነኝ። ሴት አይነ ጥላ? ብር አለንጋ ነው የምባለው። ሴት ብር አለንጋ? ምን ከፈለግሽ አህያ አለንጋም ትሆኛለሽ። እሆናለሁ። ምን ማልሆንበት የለኝም። ደግሞ እንደ ሴት ነው የምታወሪው? አግብቶ የለም እንደ እሱ ቢያገባ በህልም ሌሊት ሁሉ አብሬ እየመጣሁ ከህጉ ጋር ሳጣለሁ ምን ሆነ ያኔ አይደለሁ እንዴ? ከህጉ ጋር ሳጣለሁ ምን ሆነ አይደለሁ እንዴ? ምን ነው ከህጉ የምታጣዩ? ህግ አለችው በህግ ያገባት ሚስቱ ማለት ቆርቧል እኮ ቆርቧል። በህግ ያገባ ነው። እና በምን ሰዓት ነው የምትመጭበት? ሌሊት እመጣበታለሁ። በስንት ሰዓት? ሌሊት 9 ሰዓት ለጸሎት ሳይነሳ ቀደም ብዬ ወደ 6 ሰዓት 5 ሰዓት ላይ እመታዋለሁ። ለምንድን ነው የምትመጪው? ስራዬ ነው። ሴት ዛር የተባልኩ እንደዚህ ወንዶችን በዚህ እንዳሰናክላል እንዴ? ሴት ዛር የተባልኩ ወንዶችን እንዳሰናክል ነው። ለማሰናከል? ሚስቱንስ? ሚስቱም በቃ ምንም አትልም። በቃ አታውቅም። እሷ አንቺ መኖርሽን አታውቅም። ልጁ ብቻ ምን ሆኖ ነው እንደዚህ ተወት የሚያደርገኝ? አጣልተነው ነው እኮ በ10 ዓመት እኮ ነው እስከዛ የተገናኙት እንጂ አጣልቼው ቆይቻለሁ። ደግሞ እንደ ሴት ነው እንደምታወሪው? አሁን ደግሞ እንዴ እኔ ነኛ ታዲያ እኔ ስለሆንኩ ነው። አሁንማ አንተስ? ስማ አንተ። አቤት። አንተ ደግሞ እንዴት ነው? ዲያብሎስ አንበሳው ነኝ። አንበሳው ነኝ። እንደሚያገሳ አንበሳ የሚውጠውን ፈልጎ ይዞራል ያለው ቅዱስ ቃሉ ይሄው ነው። ሌላ እኮ አይደለም። ከእግዚአብሔር እንደሆነን ዓለም በመላው በክፉ እንደተያዘ እናውቃለን የምትለው ቃል የቱን ያህል ገና በሐዋርያት ዘመን እንኳ ዲያብሎስ በጣም በከፍተኛ ሁኔታ ስራ ላይ እንዳለ እንገነዘባለን። ኢየሱስ ክርስቶስን በ3 ዓመት አገልግሎት ውስጥ እያጣደፈ ወደ መስቀል ላይ የወሰደው አለ ምክንያትም አይደለም። ይህን ያህል ምድሪቱን የመቆጣጠር ችሎታው የቱን ያህል ብርታት እንዳለው ነው የምንገነዘበው። ግን የዚህ ዓለም ገዢ ወደ እኔ መጣ፣ በእኔ ላይ ግን አንዳች የለውም የሚል መልእክት አምላካችን አስተላልፏል። ይህ ማለት ለክርስቲያኖች ሁሉ በቂ የሆነ የተስፋ ቃል ነው። በእኔ ላይ አንዳች የለውም ማለት የምንችለው ስናመልክና በእግዚአብሔር አምላክ መንፈስ ታምነን ስንደገፍ ነው። አንዳንዴ በገንዘብ፣ አንዳንዴ በእውቀት፣ አንዳንዴ በሳይንሱ፣ አንዳንዴ በሰው፣ አንዳንዴ በስልጣን፣ አንዳንዴ በማዕረግ በምንደገፍበት ጊዜ ከዛ በኋላ የገዥነቱን ኃይል ለመግለጽ በተለያየ አይነት መንገድ ወደ ሰውነታችን ሰርጎ ይገባል። በል ተዘጋጅ። አንቺ ስሚ። አቤት። አንተ አቤት። አይ ፕሮፌሰር ይኸውልህ እንግዲህ ወንድና ሴት ነው ሁለት። ስሚ እንጂ። አቤት። ደግሞ ለምን እንደ ሴት ትሆኛለሽ? እኔ ሴት ነኝ ታዲያ። ሴት ነኝ። ሴት ስለነበርኩኝ ምድብሽ ነው ሴት የሆንሽው። አለበለዛ ደግሞ እንዴት ነው? ሴት ዛር ነኝ። ዛሬ የአርሲ እመቤት እየተባልኩ የምጠራ ነው አይደለው እንዴ? በአርሲ ክልል አርሲ እመቤት የምባል እኔ ነኝ። በጎጃም ደግሞ ብር አለንጋ ብዬን ስሜን ቀይራለሁ። በኢየሱስ ክርስቶስ ስም፣ በኢየሱስ ክርስቶስ ስም፣ ፈጠን ያለ በኢየሱስ ክርስቶስ ስም፣ በስላሴ ስም፣ በወላዲተ አምላክ ስም፣ በቅዱስ ሚካኤል ስም ሲኦል እንገባለን። ቶሎ 7 ጮነት በደግ ማን? ካሳሁን ታረቀኝ። የት ነበርክ? እኔ አሁን እንዴት እንደሆነ አላወቅኩትም። የመጣሁት እዚህ እስጢፋኖስ ዛሬ ተዚህ ቀደም እመላለሳለሁ፣ ግን ዛሬ ታች ነበር የቆምኩት። እንዴት እንደመጣሁ አላውቀውም። የጋ ነበር የቆምከው? ታች ነበር፣ በዚህ ታች ነበር የቆምኩት። ከዛ እንዴት እንደመጣሁ አላውቀውም፣ ግን ከዚህ በፊት ብዙ ጊዜ ተመላልሻለሁ፣ ግን ዛሬ እንዴት እንደመጣሁ አላውቀውም። ከየት ነው የመጣኸው? እዚህ ያለው አዲስ አበባ ነው፣ ግን አገሬ ጎጃም ነው የቆየሁት። በልበርታ። እሺ። ብዙ የቤተሰብ መንፈስ አለ ከኋላ በኩል ያለው። እሺ። አዎ እስማቃለሁ። እኔ በጸበል ብዙ ጊዜ ስከታተለው እንደዚህ ሁሌ በቃ ያስቸግረኛል። አያዝም። ሌሊትም ምናምን ጸበል ስሄድም ያስቸግረኛል። ብዙ ነው። አያዝም? አዎ ይያዛል፣ ግን ተመልሶ እንትን ይላል፣ ይወጣል። ተመልሶ ደግሞ ወጣው ይላል፣ ይመጣል። አትቀጠቅጠውም ታዲያ?
እኔ እየደከምኩኝ ነው መቼም እንግዲህ እየደከምኩኝ ነው። ሲመጣም መቀጥቀጥ ነው፣ ሳይመጣም መቀጥቀጥ ነው። እሺ 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 በል በርታ። እሺ አንቺስ?